watch why what's up guys, it is your boy me 11 ሰዓት ላይ ገጠር 11 ሰዓት ላይ ነው። ከኋላ የምታዩት የተወቃ ማኛ ጤፍና እዛ ጋር ደግሞ ገለባው ይታያል። ቀኑን ሙሉ ስንለፋ ነው ያልነው። አልተመቸንም እንትን ለማለት ምንድነው ዱዓ ለመቅረጽ ምናምን ለመቅረጽ ምናምን። እንግዲህ ምሳችን የነበረችው እቺ ነች። ለምን ይሄ ሁሉ ነው አልከው። ይሄ የተረፈው ነው ስንበላ አልተመቸንም። ሙሉ ነበር ስላልነበርና በላሉና ግራ ገብሱን በቀኝ ስንዴውን አቋርጫ ልቤ ሳየው ሸጋውን በዋሽንቱ ዜማ ከጤፉ የወጣ ገለባ ማለት ነው። ከዚህ ከምታዩት ማሳ የወጣ እቺኛዋ ገና ነገ የምትጠለጠል ነች እቺ ማለት ነው። የምትመነጠር ነች እና ከሰዓት በኋላ ያለ ገጠር እንዴት እንደሚያምር በጌታ ስም አይታችሁታል። ሰንሻይን የሚባለው ነገር ይሄ ነው። ሰንሻይን የሚለውን ነገር ገጠር ገብተን እያየነው ነው። ያለ ሰንሻይን ነበር። ይሄ ሰንሻይ ቤቴ ያንጸባርቃል። በዚህ ጋር ሲሆን ሰንሻይ ቤቴ ማየት አንችልም። 11 ሰዓት ላይ ነው ዛሬ። የምሽት ቭሎግ ነው የምሰራላችሁ፣ ናይት ቭሎግ። ስለዚህ አሁን 11 ሰዓት ነው፣ 11 ሰዓት ተኩል በሉት። ልክ 11 ሰዓት ላይ ይሄንን እንመስላለን። 11 ሰዓት አካባቢ ነው አሁን። ማለት ቀኑን ሙሉ ስንሰራ ነበረ፣ አልተመቸንም አንዳንድ ነገሮችን እንትን ለማድረግ። አሁን ደግሞ ከመሸ በኋላ ውድማ ነው የሚባለው የምሽት ሁኔታ አዳሮቹን ምናምን ነገር እስቲ አብረን እናያለን። ሲመሽ ምን ይመስላል፣ ምንድነው የምንሆነው አብረን እናያለን። ከጅብ ጋር ትንቅንቅ የሚለውን ነገርም አብረን እንትን እንላለን። ሶ what's up how do you yeah man it is what it is. ቢምቢ በጣም እያስቸገረን ነው። ገና ሳይመሽ ቢምቢ በጣም እያስቸገረን ነው። ለዚህ ነው እንዴት ተሸፋፈንኩት። ገና ደግሞ የምጨማምራቸው አንዳንድ ነገሮች አሉ። ከዛ እነሱን ከጨመርኩ በኋላ ደግሞ በቃ እንደዚህ ነው ምሽታችንን እናሳልፈውና እንግዲህ አሁን 12 ሰዓት ሆኗል። እየጨለመ ነው። ሰንሴቷን እየጠበቅኩኝ ነበር። ሰብስክራይብ እያደረጋችሁ ቻናላ ቤተሰባችንን አሳድጉት። ብዙ ዳንጀር ነገሮችን አብረን እናደርጋለን። ይሄ በጨለማ ውስጥ እኔ እንደዚህ ነኝ ትላለህ። ከዛ በኋላ ይሄ የምታዩት ጦር ነው። 1 ሰዓት ሆኗል። እንግዲህ እንደምታዩት ይወል እንደዚህ ጭልምልም ብሏል። ምንም ነገር አይታይም፣ ግን ከጀርባ አይታል ሊመሽ አካባቢ አይነት ነገር እየጀማመረው ነው። ከምሽቱ 1 ሰዓት ነው። በቃ የጨለሳ ጩኸት ምናምን ነው የሚሰማው። አዎ። እና ኢቲዝ በቃ ሴፍ ነው። ጸጥ ያለ ቦታ ላይ ነው ያለ ነው። እናም ደግሞ ያው እያየን ነው ወዛ እያለን ነው። እና እችን ጦር ይዘን ማሳ መሀል ተቀምጠናል። we say again ትላለ። ሰብስክራይብ ጋይስ ሰብስክራይብ። ሽቱ 1 ሰዓት ሆኗል። 2 ሰዓት እንግዲህ እንዲህ ነው የምናድረው። አዳራችን እንደዚህ ነው የሚሆነው። ጨረቃ እስክትወጣ እየጠበቅን ነው። ጨረቃ አለች መሰለኝ ሰሞኑ ምናምን ነገር ተብሏል። እንግዲህ ወዛ ከዛ ደግሞ የሆነ
have a nice time የሚገርም ጊዜ እያሳለፍን ነው። ከስንት ጊዜ ቆይታ በኋላ ነው እዚህ ቦታ ላይ እያደርን ያለ ነው። 10 ወር ምናምን አካባቢ ይመስለኛል። ከ10 ዓመት በኋላ መሰለኝ 5 6 7 8 ዓመት በኋላ መሰለኝ እዚህ ቦታ ላይ ድጋሚ የተገናኘ ነው። እንግዲህ ምሽቱ በጣም ቢምቢ እያስቸገረን ነው። የያዝነው ነገር የለም። አይ ዶንት ኖ እንዴት እንደምናደርግ። እስቲ የሚቀጥሉ ነገሮች ምናምን ነገር ካሉ አብረን እናያለን። የምሽት ቆይታችን አብራችን እንድትሆኑ እየጋበዝናችሁ ማታ እንደዚህ ይመስላል። በዚህ ጋር ስታዩት እንደዚህ ጨለማ ነው። ምንም ማድረግ አልችልም። ማብራት አብርቻለሁ። ከዚህ የበለጠ ምንም በዚህ ጋር ስታዩን ከጀርባችን ምርት ነው ያለው። እንትን በነገራችን ላይ ይሄን ነገር ቢያሰርኩት ቢምቢ በጣም ጆሮዬን እየበላኝ አስቸግሮኝ ነው። አፌንም ሸፍኜ ነበረ። ጀስት ላይክ እንደዚህ ነበርኩኝ የነበርኩት። አሁን ለማውራት ስላልተመቸኝ ነውና የፈታሁት። ሻት አውት ቱ ሰብስክራይብ ጋይስ። ዋትስ አፕ ጋይስ። አምሽተናል። እየበረደ ነው ትንሽ ወደ መብረዱና ቢምቢ ግርግራችንን እየበላን ነው። ሉክ ዲስ እግራችንን እንዲሸፈነን ያለ ነው። 1-2 ሰዓት አይ ቲንክ አላቅም እንደዛ ሆኗል። ግን ያው ምሽቱን እንደምታዩት እንደዚህ መሸተ ጨለምለም ባለበት ነው። ሂዝ ማን ዲስ ማን ኢዝ ዘ ኪልቤሳ you know what I'm saying? ያ ከሱ ጋር ያለ ነው። መሽቷል ትንሽ 2 3 4 ሰዓት ምናምን ሊሆን ነው መሰለኝ። አይ ዶንት ኖ ሰዓቱን ቼክ አላረኩትም። ጨለማ ነው። እስካሁን ድረስ ጨረቃ አልወጣችም። ጨረቃ አለች ምናምን ነገር እየተባለ ነበር። እስካሁን ጨረቃ አልወጣችም። ጨረቃ ከወጣች አብረን እናያለን። እስክትወጣ ድረስ shout out to hey guys it is update ጨረቃዋ ወጣለች ከስንት ሰዓት ቆይታ በኋላ 2 ተኩል አካባቢ ላይ ጨረቃዋን አይተናታል። ይታያችኋል ብዬ አስባለሁ። እስቲ ከገባች እዚህ ቆይ ጨረቃዋን ላሳያችሁ። ወዛ አዎ ከሌሊቱ አይደለም 5 ሰዓት ሆኗል። በጣም ንፋስ አለ እንደምትሰሙት። በጣም ይበርዳል። አሁን እንደዚህ ቆም ብዬ ከጀርባ አይታያችሁም። በጣም ጨለማ ነው ምናምን፣ ግን ጨረቃዋ አለች ወጣ ገባ እያለች ነው። እንግዲህ እየተበረድን እየተንቀጠቀጥን በጣም አሁን ነው ከሌሊቱ 8 ሰዓት ነው። እዩት እንደምታዩት ከጀርባችን ምንትን የለም። ጀርባው እዩት ጨለማውን በዚህም ጨለማውን እዚህ ጋር ተኝተናል። ጨረቃ ድንቡልቡቃ አራቄችን ጠረቃ አናና ጀናናዎች ቦረቁ ቦራረቁ ከጠዋቱ 11 ሰዓት ይበርዳል በጣም። What's up everybody? እንዴት አደራችሁ? እንግዲህ የሌሊት አዳራችን በጣም ይበርድ ነበር። በጣም ወረቤ ለብርድ በጣም ይበርዳል። እጃችን ስልክ የሚያዙላ ነበር ያቃጠል ብርዱ ማለት ነው። እና መቀማተኛት አልቻልንም። እየተንቀጠቀጥን ነበር ያደርነው።
በዛ ሁኔታ ላይ አንግተነዋል። አንድ ነበረ። እንግዲህ እግዚአብሔር ይመስገን በሰላም አድረናል። ምንም የገጠመን ችግር የለም። እንግዲህ የማሳ ላይ የመጨረሻ ቀናችን ነው። እቺ አዳር የመጨረሻ ቀናችን ነበረች። ያስፈልጋል ብርዱን ልላመደው ብዬ ነው እንቅልፌ ራሱ የተነሳሁት። ብርዱን ልላመደው ብዬ ነው። በግራ መፋስ ነው፣ በቀኝ መፋስ ነው። ለማንም አልመክርም። እችን ትመስላለች። እንዲህ ከጀርባዬ እንደምታዩት ገና ፀሐይ ምናምን እየወጣ ነው። 12 ሰዓት ሆኗል። እንዲህ እንደምታዩት ፀሐይ ምናምን እየወጣ ነው ከጀርባዬ። ሰንሴት ደግሞ በጥፋት በምስራቅ የጠዋት ፀሐይ ገና እየወጣች ነው። ለመጀመሪያ ጊዜ የጠዋት ፀሐይ ስትወጣ ዋብዬ እንግዲህ ከስንት ስበት በኋላ ፀሐይ ወጣለች ፊቴ ላይ። የጠዋት የመጀመሪያዋን ፀሐይ ሞቋት ነው። ከስንት ብርድና መንቀጥቀጥ በኋላ ፀሐይ ወጣች። ፊቴን ራሱ እንዴት እንዳወዛችኝ በናት። በጣም ከባድ ብርድ ነበር። እውነትም በጥቅምት አንድ አጥንት ብዙ ነገር ያስመኛል። ብርድ ቆማት ያሳቅፋል ነው። እንግዲህ ፀሐይ ስሞቅ ራሴን እያየው ነበረ። በጠዋት ፀሐይ ፊቴ ላይ አርፋ ቪታሚን ሲ ስትሰጠኝ እንደዚህ እያበራው እያብለጨለጭኩ ነው። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። ፀሐይዋን ነው ከስንት ብርድና መንቀጥቀጥ መንገፍገፍ በኋላ ነው
እቺን ፀሐይ ለማግኘት ይጓጓ ነው። የቀኗ ጠራሯ ፀሐይ ሁላ ናፍቃን ነበር። ወዛ ራፕ ምናምን ነገር ስንጀምሩ በእንግሊዘኛ ወዛ ምናምን ነገር እያላችሁ ነው የምትሞቁትና ለጥ ያለ ሜዳ ላይ የጧት ፀሐይ እየለበለብ ነው በቃ እየጠፈጨፍ ነው የጧቷን ፀሐይ። ቪታሚን ሲ ነው ዲ ነው ግን በቃ ከሁለት አንዱ ያለውን ቪታሚን እየጠጣ ነው። ከምር እንዴት ደስ እንደምትል ስትሞቅ ራሱ በዚህ ማስካራ በሉት። ምንድነው ማስካራ? የሆነ የሴቶች የፊት የሚቀቡት ነገር እና the sunshine ከጅብ ጋር ትንቅንቅ ልበል ወይስ የጨለማው ከንጋት እስከ ንጋት በትጋት ፀሐይ ስትገባም አይተናል፣ ፀሐይ ስትወጣም አይተናል። it's my first but ስትገባ ስትወጣም ፀሐይዋን በምስራቅም በምዕራብም